ወንድ ልጅ አላህ ጠንከር አድርጎ ፈጥሮታል እንጂ የደበቀውን ህመም ስቃዩን ቢያካፍለን ኖሮ ከሸክሙ ክብደት የተነሳ ወድቀን በተገኘን ነበር። ልክ ያዕቁብ አለይሂ ሰላም የልጃቸው የመራቅ ህመም በስቶ ከሐዘን ብርታት የተነሳ አይናቸውን ባጡ ጊዜ መራራቁን አቅርቦ ዳግም ከልጃቸው ጋር አገናኝቶ ያስደሰተ ጌታ ምን ተሰጥቶት ምን አገኘ እስክትባል ድረስ አላህ ያስደሰተ ከሰው ደብቀህ በሸሸከው ዋጥ አርገህ ባለፍካቸው ነገሮች ላይ ሁሉ አላህ ይሆነ። ልክ ሙሳና ሃሩን ስቃይ እንግልቱ በስቶባቸው አምባገነኑ ክፋትን እንዳይሰራ እንሰጋለን ባሉ ጊዜ አትፍሩ እኔ ከናንተ ጋር ነኝና ብሎ ያበሰረ ጌታ እንዳይመጣ ከፈራኸው እንዳይደርስ ከሰጋኸው ነገር በሙሉ አርቆ በወደድከው በተመኘኸው ነገር አላህ ያስደስተ። አሚን በል። ወላሂ አላህ ይካሰ።